ሻሎም ሻሎም ቅዱሳን እንደምናችሁ እግዚአብሔር ይመስገን ደህና ነኝ። እኔ ዛሬ በሌላ ቪዲዮ መጥቻለሁኝ። የዚህ ቪዲዮ ርዕስ እጦትና የሕይወት ትግልን ማስወገጃ የበረከት በሮችን ማስከፈቻ ድንቅ ጥቅስ በሚል የእግዚአብሔር ሴት ካትሪን ኩልማን ካስተማረችው የተተረጎመ እንደሚመች ሆኖ የቀረበ ትምህርት ነው ዛሬ ማቀርብላችሁ። እንግዲህ እጅግ ለረጅም ዘመናት ብዙ የእግዚአብሔር ልጆች በእጥረትና በድህነት ቀንበር ስር ተጨቁነው ሲኖሩ ይታያል። ስለ እግዚአብሔር ቃል አንዳች ድንቅና አንዳች ምስጢርን ዛሬ እነግራችኋለሁ ትለናለች የእግዚአብሔር ሴት ካትሪን ኩልማን። መጽሐፍ ቅዱስ የእግዚአብሔር ቃል እንደ ሌሎቹ እንዳነበባችኋቸው መጽሐፍት አይደሉም። እስትንፋስ አለው። ቃሉን ስትናገሩ ድምጸት አለው። ቃሉ በመንፈስ ዓለም ላይ ስትናገሩ ጎላ ብሎ ይሰማል። በእምነት ሆናችሁ በሁኔታዎቻችሁ ላይ ይህንን የከበረ ቃል ስታውጁ በመንፈስ ዓለም ላይ አንዳች የክብር ማህደርን ትከፍታላችሁ። ዛሬ ከዚህ የእግዚአብሔር ቃል አንድ ክፍል፣ አንድ ምዕራፍ፣ አንድ አጭር ክፍል እናያለን። መዝሙር 23 ይባላል። በጣም የምታውቁት ነው። በጣም የምታውቁት ነገር ግን ጥቂት ሰዎች ብቻ በውስጡ ያለውን መለኮታዊ ኃይል የተረዱና የተጠቀሙ ናቸው። አጭር ምዕራፍ። ነገር ግን ይህ አጭር ምዕራፍ ተለክቶ የማያልቀውን የእግዚአብሔርን የገንዘብ ተአምራት በሮችን ወለል አድርጎ የመክፈት አቅም ያለው ትንቢታዊ ቃል ነው። ክብር ሁሉ ለእግዚአብሔር ይሁን። እግዚአብሔር በምንም ጉዳይ ላይ እንድትለምኑ እንድትቸገሩም ፍቃዱ አይደለም። መዝሙር 23ን በጥልቀት እናየዋለን። ከዛ በፊት ግን ማድረግ ያለባችሁ ይህንን ነው። ከሁኔታዎቻችሁ ላይ፣ ከባንክ አካውንታችሁ ላይ አይኖቻችሁን አንሱ። ብዙ ሰዎች በእግዚአብሔር ለመባረክ የሚቸገሩት አይኖቻቸው በምድር ላይ ባለ ነገር ላይ ያተኮረ ስለሆነ ነው። አይኖቻችሁ፣ ተስፋችሁ ማን ላይ ነው ያለው? እሱን አንሱ። ምቹ የሆነው ስራችሁ ላይ ነው? የገቢ ምንጫችሁ ላይ ነው? አንዳች ተስፋ የምታደርጉት ዘመዳችሁ ላይ ነው? አይኖቻችሁን እግዚአብሔር ላይ በማድረግ ቀጥሎ በዚህ የመጽሐፍ ክፍል ውስጥ ያለውን የእግዚአብሔር ቃል ኃይልና ምስጢሩን እናያለን። መዝሙር 23ን ስትናገሩ አንዳች ቤት የሚመታ ግጥም እያነበባችሁ አይደለም። መዝሙር 23ን በእምነት ከልባችሁ ሆናችሁ ስታነቡ የእግዚአብሔርን የተስፋ ቃልና ኪዳን እያወጃችሁ ነው። መዝሙር 23 ማለት እግዚአብሔር ራሱ በራሱ ታማኝነት የፈረመው ኮንትራት ነው። እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም። ዋው! እንዴት ደስ የሚል ቃል ነው። እርሱ እረኛችሁ ከሆነ ምንም የምታጡት ነገር አይኖርም። ምንም የማታጡት የባንክ አካውንታችሁ ሙሉ ስለሆነ አይደለም። የሀገራችሁ ኢኮኖሚ ጠንካራ ስለሆነም አይደለም። ስራችሁ አስተማማኝ ስለሆነም አይደለም። ነገር ግን እርሱ እግዚአብሔር ምንጫችሁ ስለሆነ ነው። እምነታችሁን እንዲህ ባለ ሁኔታ ማስተካከል ያስፈልጋል። የአቅርቦታችሁ ሁሉ ምንጭ እርሱ ስለሆነ ነው። በጉልህ ድምፅ በእምነት እግዚአብሔር እረኛዬ ነው የሚያሳጣኝም የለም ስትሉ በሲኦል ያሉ አጋንንቶች ሁሉ ያፈገፍጋሉ። ምክንያቱም እናንተ ከዚህ በኋላ የሁኔታዎች ተጎጂ እንደሆናችሁ የምታወሩ አይደላችሁ። አሁን ከስልጣን ስፍራችሁ ሆናችሁ እየተናገራችሁ ነውና እንደ ሕያው አምላክ ልጆች በስልጣን ትናገራላችሁ። ወገኖቼ መዝሙር 23ን እንደ ተራ መጽናኛ ቃል አትዩት። መለኮታዊ የጦር መሳሪያ ነው። የድህነትና የጥረት በሮችን ገነጣጥሎ የሚጥል ታላቅ መለኮታዊ መሳሪያ ነው። ክብር ሁሉ ለእግዚአብሔር ይሁን። እስኪ ደግሞ ወገኖች ወደዚህ ትምህርት በጥልቀት ሳንገባ በፊት ለዚህ ለአብያ ቻናል አዲስ የሆናችሁ ወገኖች፣ እየተከታተላችሁን ደግሞ ሰብስክራይብ ያደረጋችሁ ወገኖች ጉልበት ይሆነናልና ለብዙዎችም ደግሞ እንዲህ ያለ እግዚአብሔር ሐሳብ እንዲደርስ አቅም ይሆናልና ሰብስክራይብ እንድታደርጉ፣ ሼር እንድታደርጉ፣ ላይክም እንድታደርጉ የአፍታ ጊዜ እንድትወስዱ በጌታ ፍቅር ጋበዝኳችሁ። እንመለሳለን። መዝሙረኛው ዳዊት በትንቢት መንፈስ እንዲህ አለ፣ የሚያሳጣኝ የለም። በጊዜው እንዲህ ሲናገር ዳዊት የመከራ ሕይወት ላይ ነበር። በምቾት ተከቦ አልነበረም። ነገር ግን በእምነት አለማጣትን፣ ሙላትን ከማይታየው ዓለም ወደሚታየው ዓለም እየጠራ ነበር። እንዲህ ሲያውጅ በዙሪያው ለነበረው ሁኔታም ይህንን እያሳወቀ ነበር። አቅርቦቶችን አሁን እየታዩ ላይሆኑ ይችላሉ፣ ነገር ግን የሁሉ ባለቤት የሆነውን እግዚአብሔርን አምነዋለሁ እያለ ነበር። እግዚአብሔር እረኛዬ ነው
የሚያሳጣኝም የለም ሲል። እናንተም ይህንኑ ነው ማድረግ ያለባችሁ ወገኖች። አንደበታችሁን ክፈቱና በጉልህ ድምፅ ለከበባችሁ ሁኔታ፣ የገንዘብ ችግር፣ እጥረት ሁሉ ንገሩት። ይህንን ጥቅስ ብዙ ቦታ ሲነበብ ሰምታችሁ ይሆናል። አሁን ግን ስታውጁት እንደዛ አይደለም። በመረዳት መሆን አለበት። በጥልቀት አሰላስላችሁት ከመንፈሳችሁ ሲሆን አቅም ይኖረዋል። እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብላችሁ ገንዘባችሁ ላይ፣ የተቆለለባችሁ ዕዳችሁ ላይ አውጁ። የቤት ኪራይና መሰረታዊ ወጪዎችን እንዴት እንደሚሸፈኑ ግራ ገብቷችሁ ካላችሁ ይህንን አውጁ። ይህንን ስታውጁ እየለመናችሁ አይደለም፣ ነገር ግን በእምነት ከእግዚአብሔር ቃል ጋር በመስማማት መቆማችሁን እያሳያችሁ ነው። በለመለመ መስክ ያሳድረኛል፣ በዕረፍት ውሃ ዘንድ ይመራኛል ስትሉ ሙላትና መትረፍረፍን እያወጃችሁ ነው። ሕይወታችሁ ላይ በሚያስጨንቅ ሁኔታችሁ መሃል በልዕለ ተፈጥሯዊ ሰላም የተሞላውን እግዚአብሔርን እየጋበዛችሁ ነው። ይህንን ሰላም መሞላትን ደግሞ በሕይወታችሁ ላይ እያወጃችሁ ነው። ብዙዎቻችሁ የእጥረትና ዛሬን ችሎ ለማደር ነፍስ ውጪ ነፍስ ግቢ የትግል ሕይወት ውስጥ ስትሆኑ ይታያል። አምላካችሁ እግዚአብሔር ግን ሁሉ በሁሉ የሆነው ብሩና ወርቁ ሁሉ የኔ ነው ያለው ጌታ ግን እንዲህ ይላችኋል፣ ዛሬ ኑ በመሰማሪያ ውስጥ ሆናችሁ አትባዝኑ። ዓይኖቻችሁ ከሁኔታዎቻችሁ ላይ አንሱ። ዓይኖቻችሁን በመልካሙ እረኛችሁ በእኔ ላይ አድርጉ ይላል ጌታ። በለመለመው መስክ በዕረፍት ውኃ ዘንድ እመራችኋለሁ። ትምክህታችሁ እኔ ላይ ከሆነ ይላል ጌታ። በዚህ ረገድ ከሕይወት ባሻገር በፋይናንስም እኔን ተስፋ አድርጋችሁ ከሆነ፣ ዓይኖቻችሁ በእኔ ላይ ተክላችሁ ከሆነ በለመለመው መስክ እመራችኋለሁ። እጥረት በሌለበት ነገ ምን ይሆን እያላችሁ በማትሰጉበት ተለላላችሁ እንድትኖሩ ሕይወት እንዲሆንላችሁ እንዲበዛላችሁም ነው የመጣሁት ይላል ጌታ። ክብር ሁሉ ለስሙ ይሁን። ወገኖች ከነፍስ መዳን ባሻገር ጳውሎስም በሁለተኛ ቆሮንቶስ 8:9 ላይ ሲናገር የጌታችንን ኢየሱስ ክርስቶስን ቸር ስጦታ አውቃችኋልና ሀብታም ሲሆን በእርሱ ድህነት ባለጠጎች ትሆኑ ዘንድ ስለ እናንተ ድሃ ሆነ ይላል። ከነፍስ መዳን ባሻገር ለሥጋችንም በሚያስፈልገው ነገር ሁሉ በሙላት በመትረፍረፍ እንድንኖር በእርሱ ድህነት ባለጠጎች እንሆን ዘንድ ስለ እኛ ድሃ ሆነ። እርሱም ድሃ ሆኖ ኖሮ እናንተም በድህነት እየኖራችሁ እንዴት ይሆናል ወገኖቼ? ማንን ደስ ይበለው ብለን። በእጥረት ስትኖሩ፣ በድህነት ስትኖሩ የሚደሰተው ሰይጣን ብቻ እንጂ ድህነትና እጥረት ለእናንተ ሕይወት የእግዚአብሔር ፈቃድ አይደለም። 4 ነጥብ። ይሄ መጽሐፍ ቅዱሳዊ ነው ወገኖቼ። 3 ቀን ብቻ በእምነት ሆናችሁ ለ3 ተከታታይ ቀናት መዝሙር 23ን ከሥልጣን ስፍራችሁ ላይ ሆናችሁ አውጁና እግዚአብሔር የሚያደርግላችሁን እዩ። የተዘጉ በሮች ይከፈታሉ። ይህን ጥቅስ ብዙ ጊዜ ሰምታችኋል። ነገር ግን ምን ያህላችሁ የዚህን ጥቅስ የመዝሙር 23ን መንፈሳዊ ክብደት እንደተረዳችሁ አላውቅም። በሰማይ ኃይል የታገዘ እውነት ነው። ድህነትን ለመስበር፣ ተዘግተው የቆዩ የበረከት በሮችን ለመክፈት እግዚአብሔር እረኛዬ ነው የሚያሳጣኝም የለም ብላችሁ በእምነት ስታውጁ ይህ ቃል በመንፈስ ዓለም ሰይፍ ነው። የእጦትን ግድግዳ የሚያፈርስ የሰማይ መብረቅ ነው ይህ ቃል። ሰይጣን ግን እጥረት፣ ድህነት፣ አንዱ ሀብታም መሆን የሌላው ደግሞ ድሃ መሆን፣ ያንተ ወይ ደግሞ የአንቺ ድሃ መሆን መቸገር ተፈጥሯዊ ነው፣ ምድር ላይ እንዲህ ነው እያለ አእምሯችሁን ገዝቷችሁ እናንተም ደግሞ አምናችሁበት እየኖራችሁ ሊሆን ይችላል። ነገር ግን እንደ እግዚአብሔር ቃል የሆነው እውነት ተቸግረን እንድንኖር የእግዚአብሔር ፍቃድ አይደለም እና ይሄ የሰይጣን ውሸት ነው ወገኖች። የእግዚአብሔር እውነት ግን አምላኬ እንደ ባለጠግነቱ መጠን እንደ ሀገራችሁ ኢኮኖሚ ሳይሆን፣ እንደ ደሞዛችሁ ሁኔታ ሳይሆን፣ እንደ ባንክ አካውንታችሁ ሳይሆን እንደ ባለጠግነቱ ሃሌሉያ በማ በክርስቶስ ኢየሱስ ምን የሚያስፈልጋችሁን ሁሉ እንዴት በክብር ይሞላባችኋል። ይሄ ነው የእግዚአብሔር ቃል። ይሄ ነው የእግዚአብሔር ፍቃድ ለሕይወታችሁ። እናም እግዚአብሔር እረኛዬ ነው ብላችሁ ይህን የእግዚአብሔር እውነት ስታውጁ እርሱ እግዚአብሔር ሩቅ አይደለም እያላችሁ ነው። አጠገቤ ነው፣ የሆነብኝን የማልፍበትን ሁሉ እያየ ነው እያላችሁ ነው። ይህን እውነት ስታውጁ
በቃሉ ላይ ያለው ኪዳናዊ ኃይል በሕይወታችሁ እንዲሠራ አነቃቃችሁት ማለት ነው። በዛን ጊዜ ሲኦልና ጭፍራው ይሸሻሉ። የእግዚአብሔርን እውነተኛ ሕልውና በሕይወታችሁ ላይ አነቃቃችሁ። በዚህ ቃል ኃይል ድህነትን ማንበርከክ ጀመራችሁ ማለት ነው። ሁኔታዎች ባሉበት ሁኔታ እያሉ ነገሮች ሳይቀየሩ እናንተ ግን ይህንን እውነት በእምነት አውጁ። በአከታታይ በእምነት ይህንን ቃል አውጁ። ነገሮች የተበላሹ ሲመስሉ የሚያሳጣኝ የለም በሉ። ውስጣችሁ እንዴት ሲላችሁ፣ ምክንያቱም እግዚአብሔር ሁሉን ቻዩ አምላክ፣ የሰማይና የምድር ጌታ፣ ብርና ወርቁ የእርሱ የሆነ ጌታ፣ በሺህ ተራሮች ያሉ ከብቶች የእሱ የሆነ ጌታ እሱ እረኛዬ ነው እያላችሁ መልስ ስጡት። ክብር ለእግዚአብሔር ይሁን። ቃሉን ስታውጁ የሚሆነው ይህ ነው። መላእክት ይለቀቃሉ። የጠላት ከበባ ይበተናል። አስሮ የያዛችሁ ስርዓት መበጣጠስ ይጀምራል። ተዘግተው የቆዩ በሮች መከፋፈት ይጀምራሉ። የድህነት መንፈስ በመዝሙር 23 የእምነት አዋጅ ተቋቁሞ መቆየት አይችልም። ሁኔታው ሳይቀየር ይህንን አውጁ። አንዳንዴ ከመቀነስ ይልቅ የባሰበት ሊመስልም ይችላል። እናንተ ግን ማወጃችሁን በእምነት ሆናችሁ መቆማችሁን ቀጥሉ። ተአምራትን ግን የኋላ ኋላ ታያላችሁ። ለምን ቢባል እግዚአብሔር ለቃሉ ታማኝ አምላክ ነውና። ክብር ለስሙ ይሁን። ቁጥር 3ን ነፍሴን መለሳት ይላል። አንዳንዶቻችሁ ነገሮቻችሁን ለማስተካከል ቀን ከሌት ትለፋላችሁ፣ ለውጥ ግን የለም። ለምን? ነፍሳችሁ ተሰብሯል። ብሮከን ሶል ፒስስ የሚሉት ችግር ውስጥ ናችሁ ማለት ነው። እናም ይህንን የእግዚአብሔርን ቃል መዝሙር 23ን በተደጋጋሚ ለተከታታይ ቀናት ስታውጁ ይህ መሆን ያለበት በእምነት ነው። ነፍሴን መለሳት ስትሉ እግዚአብሔር የውስጥ ማንነታችሁን ዩር ኢነርማን በእንግሊዝኛ የሚሉትን የውስጥ ማንነታችሁን ይፈውሰዋል፣ ነፃ ማውጣት ይጀምራል። የውጭውን ለማስተካከል ስትታገሉ የውስጥ ማንነታችሁ የተሰላቸ የደከመ በፍርሃትና ስጋት የተሞላ ሐፍረትና ውርደት አንገት ያስደፉት ከሆነ ያ ቀድሞ መፈወስ አለበት። የውስጥ ማንነታችሁ እግዚአብሔር የፋይናንስ ታምራትን ከመላኩ በፊት የውስጥ ማንነታችሁን ይፈውሳል። ካልሆነ ምሉዕነት አይሆንም። ዳዊት ነፍሴን መለሳት እንዳለ ማለት ነው። እግዚአብሔር ነፍሳችሁን እንዲመልስ የውስጥ ማንነታችሁን ነፃ እንዲያወጣ ጋብዙት። አቤቱ አምላኬ እግዚአብሔር ሆይ ነፍሴን መልሳት። አቤቱ እግዚአብሔር አባት ሆይ የውስጥ ማንነቴን በልጅህ በኢየሱስ ደም ኃይል ነፃ አውጣልኝ ብላችሁ ጸልዩ። ሙሉ ነፃነት ይሁን እያላችሁ አውጁ በኢየሱስ ክርስቶስ ስም። ሃሌሉያ። የምታደርጉትን ሁሉ በጌታ በኢየሱስ ክርስቶስ ስም አድርጉ። ስለ ስሙም በጽድቅ መንገድ መራኝ ይላል። ይህ ምን ማለት ነው? ነፍሳችሁን ከመለሰ በኋላ የውስጥ ማንነታችሁን ነፃ ካወጣ በኋላ ከባረካችሁ በኋላ ስለ ስሙ ክብር ለብዙዎች በረከት አድርጎ ያቆማችኋል። ለራሳችሁ ማትበቁትን ከራሳችሁ አትርፎ ለብዙዎች እንድተርፉ ያደርጋችኋል። እዛ ለመድረስ ግን በእምነት ጸንቶ የእግዚአብሔር ቃል ማወጅ አስፈላጊ ነው። ሃሌሉያ። በዚህ መንገድ ይህን እውነት በማወቅ ስትከተሉት በረከት ይከተላችኋል እንጂ እናንተ በረከትን አትከተሉም። እላይ እንዳየነው ዳዊት ይህንን ትንቢታዊ አዋጅ ሲያውጅ በጦር ሜዳ ሆኖ ነበር። የጦር ማዕበል ካሁን ተገለበጥኩብህ እያለ ሲያስፈራራው፣ በዙሪያው ሲጮህበት፣ ተከድቶ በበረሃ በገባበት የመከራ ጊዜ ነበር ይህንን ቃል የተናገረው። ሃሌሉያ። ወዲያው እንዳወጀው እግዚአብሔር እረኛው ሆኖ ጠበቀው። እግዚአብሔር እረኛው ሆኖ ወደ ክብሩ ቤተ መንግሥት መለሰው። የሚያሳጣኝም የለም ሲል ነፍሱን ሊያሳጡት፣ ክብሩን ሊያሳጡት፣ መኖሩን ሊያሳጡት የከበቡትን ከአውራው ጀምሮ አጠፋለትና ነፍሴን መለሳት እንዳለው በዚያች የቀበሮ ጉድጓድ ባለበት የመከራ የፍርሃት የውርደት ሕይወት የነበረውን ማንነት ፈወሰለት። ወደ ክብሩ ቤተ መንግሥቱ ሰገነት መለሰው። ወደ ንግሥናው መንበር እግዚአብሔር መለሰው። ማቁን አውልቆ የንግሥና የክብር ልብሱን መለሰለት። እግዚአብሔር ድንቅ ነው። ዛሬም ኢየሱስ ድንቅ ነው። ክብር ሁሉ ለስሙ ይሁን። እስኪ ራሳችሁን መርምሩ። በቤታችሁ ካለባችሁ ጥረት ጋር ተስማምታችሁን ያላችሁት ወይስ ከኪዳኑ የተስፋ ቃሉ ጋር ራሳችሁን አስማምታችኋል?
በየቀኑ ውሏችሁ የምታውጁት የትኛውን ነው? አሁንማ ኑሮ ተወደደ፣ ደሞዛችን ሳያድግ የዕቃ ዋጋ ስንት ጊዜ ጨመረ እያላችሁ ነው የምትሉት? ይሄ ውሸት አይደለም። ነገር ግን ልንስማማ የሚገባን ከእግዚአብሔር ቃል ጋር ስለሆነ ነው። አሁንማ ምን ተስፋ አለ? ሁሉ ነገር ጣሪያ ነካ፣ እንዴት እንደሚኖርማ እንጃ እያላችሁ ነው የምትሉት። ምክንያቱም በየቀኑ እንዲህ ያሉ ድምፆች በከተማ ውስጥ እየተሰሙ ስለሆነ ማለት ነው። ይህንማ ዓለማውያን የሚሉት ነው። እንዲህ የምትናገሩ ከሆነ ከእጦትና ከችግሩ ጋር እየተስማማችሁ ነው ማለት ነው። ተስማምቶት እንዲህ ካወጃችሁ አብሯችሁ ይቀጥላል። እናንተ ግን መናገር ያለባችሁ የእግዚአብሔር ብሩካን እንደዚህ ነው። እየሆነ ባለው የኑሮ ዋጋ ሂደት ውስጥ ሁሉ እግዚአብሔር እረኛዬ ነው፣ መልካሙን ሁሉ የሚያሳጣኝ የለም። ለምን ቢባል ኢኮኖሚዬ ከሰማይ ነው፣ ምንጬ ሁሉም በሚችል ከእግዚአብሔር ዘንድ ነው፣ እናም የሚያሳጣኝ የለም እያላችሁ አውጁ። ከእጦት ጋር በተስማማችሁበት፣ ችግርን ባወጃችሁበት ነገር ሁሉ ንስሐ ግቡ። የበረከትን ቃል ሕይወታችሁ ላይ አውጁ። በሳሎናችሁ፣ በመኪናችሁ፣ በልጆቻችሁ፣ በራሳችሁ መኝታ ቤት ላይ፣ አካውንቶቻችሁ ላይ ይህንን ቃል አውጁ። እግዚአብሔር እረኛዬ ነው፣ የሚያሳጣኝ የለም እያላችሁ አውጁ። በእምነት እግዚአብሔር ሕያው እንደሆነ እያሰባችሁ፣ እግዚአብሔር የቅርብ እንጂ ሩቅ እንዳልሆነ እያሰባችሁ፣ እረኛ ከበጎቹ ጎን በቅርብ እንደሚሄድ፣ በቅርብ እንዳለ፣ ነፍሱን ስለ በጎቹ የማኖር ያክል ማለት ነው። ከዛም ያለፈ ፍቅር ለእናንተ እንዳለው እያሰባችሁ ብቻዬን አይደለሁም፣ እግዚአብሔር እረኛዬ ነው፣ የሚያሳጣኝም የለም እያላችሁ አውጁ። ይህ አይነት የእምነት ቃል በመንፈስ ዓለም የተበላሹ ሁኔታዎቻችሁን ይለዋውጣሉ፣ ያስውባሉ። ቃሉ የታመነ ነው። ክብር ሁሉ ለእግዚአብሔር ይሁን። የእግዚአብሔር ሕልውና ባለበት የድህነት መንፈስ መቆየት አይችልም። እንዴት ነው የእግዚአብሔር ሕልውና በቤታችሁ በሕይወታችሁ መስፈን የሚችለው? ከአፋችሁ በሚወጣው የእምነት ቃል የተነሳ ነው። እንደገናም ለቅዱሱ በቅድስና በመታዘዛችሁ ነው። ክርስትና ዋጋ አለው። ዝም ብሎ የሚኖር አይደለም። እግዚአብሔር የምናመልከው እርሱ ቅዱስ ነውና ቃሉን ከሕይወታችሁ ከግል ሕይወታችሁ ጋር ማስማማት አስፈላጊ ነው። በዚህ ረገድ እግዚአብሔር እረኛዬ ነው ስትሉ ቃሉን ከሕይወታችሁ ጋር አገናኛችሁት ማለት ነው። የማን እረኛ ነው? እርሱ የእኔ እረኛ ነው። ስማችሁን እያስገባችሁ እግዚአብሔር እረኛዬ ነው የሚለው ጋር እግዚአብሔር የእኔ እረኛ ነው እያላችሁ ስማችሁን እያስገባችሁ ከመንፈስ ቅዱስ ጋር ከእግዚአብሔር ጋር ያላችሁን ቅርበት እያወጃችሁ፣ ይህም ማለት የበረከት ሁሉ ባለቤት እግዚአብሔር እየመራችሁ እንዳለ፣ በጥረትና በችግር ልትኖሩ እንደማይገባ እያወጃችሁ ነው ማለት ነው። ይህንን ዛሬ ተነሱ፣ እመኑ፣ ተናገሩት፣ አውጁት። ማወጅ ብቻም አይደለም፣ ኑሩት። ኑሩት ማለት ደጋግማችሁ በሕይወታችሁ ላይ ለውጥ እስኪመጣ ድረስ 3 ቀን ብቻ አይደለም፣ 4 ቀን ብቻ አይደለም፣ ለውጥ እስኪመጣ ይህንን ተከታተሉ። ክብር ለእግዚአብሔር ይሁን። ይህንን አውጁት፣ ኑሩት። የእግዚአብሔር ቃል የታመነ ነው። ለውጥ ይመጣል። ያንን የድህነትና የእጥረት መንፈስ ከቤታችሁና ከሕይወታችሁ በዚህ ታባራላችሁ። እንዴት ነው የምታባሩት? በጡጫችሁ ክብደት ሳይሆን እንደ እግዚአብሔር ቃል በሆነ የእምነት ቃል። መዝሙር 23ን በእምነት ማወጅ የየቀን ዝማሪያችሁ ይሁን። በሕይወታችሁ የምታዩአቸው ተግዳሮቶች ሁሉ እስኪወገዱ ድረስ፣ እጥረት በመትረፍረፍ እስኪለወጥ፣ በሮች በሰፊው ሲከፋፈቱ እስክታዩ ድረስ አታቁሙ። ለአንዳንዶች በ3 ቀን አዋጅ ተአምራት ሆኖላቸው ይሆናል። ለእናንተ ግን ተአምራቱ በአካል እስኪገለጥ እስኪትረፈረፍ በችግሩ ላይ አውጁ። በልባችሁ ተግዳሮት ላይ አውጁ። እግዚአብሔር እረኛዬ ነው፣ የእኔ እረኛ ነው፣ የሚያሳጣኝም የለም እያላችሁ አውጁ። የሁላችሁ ወገኖች እግዚአብሔር እረኛዬ ነው የሚያሳጣኝም የለም ስትሉ እግዚአብሔር በክርስቶስ የወሰነላችሁን ፍርድ በእግዚአብሔር የፍርድ ዙፋን ፊት እያወጃችሁ ነው ማለት ነው። እኔ ከድህነት ከእጦት ስር አይደለሁም፣ ድህነት እጦት አይገዛኝም እያላችሁ ነው። ትርጉሙ እንደዛ ነው። የሁሉ በረከት ባለቤት የሆነው እግዚአብሔር ገዢዬ ነው እያላችሁ ነው። የእጦት ባሪያ አይደለሁም፣ የእጥረት ባሪያ አይደለሁም፣ የመትረፍረፍ ልጅ ነኝ እያላችሁ ነው ማለት ነው። በለመለመ መስክ ያሳድረኛል፣ በዕረፍት ውኃ ዘንድ ይመራኛል ስትሉ ሰላምን፣ በሁሉ ነገር ደህና መሆንን፣ መለኮታዊ ጥበቃን በሕይወታችሁ ላይ በቤታችሁ ላይ እያወጃችሁ ነው።
ዛሬ ስንት ቤት ነው በጭንቀት ተሞልቶ ያለው ሰላም የራቀው? እናንተ ግን በእረፍት ውሃ ዘንድ ይመራኛል ስትሉ ሰላምን፣ እረፍትን፣ መረጋጋትን በሕይወታችሁ ላይ በቤታችሁ ላይ እያወጃችሁ ነው። ሃሌሉያ! ሰላምን እየጠራችሁ ነው። እንዲህ ስታውጁ ማዕበሉ ነውጡ ሁሉ ጥሎ ይሄዳል። ደጋግማችሁ በእምነት አውጁ። ክብር ለእግዚአብሔር ይሁን። በሞት ጥላ እንኳ ብሄድ አንተ ከኔ ጋር ነህና ክፉን አልፈራም። በዛ ሸለቆ አትኖሩም፣ ድንኳናችሁን ተክላችሁ አትቀመጡም፣ በፍጹም ትራመዳላችሁ እንጂ ትወጣላችሁ እንጂ የሚለው በሞት ጥላ እንኳ ብሄድ ነው የሚለው እንጂ እዛ ብቆይ ስለማይል። እንዴት ነው የምትራመዱት? በአፋችሁ ባለው በእምነት ቃል ነው የምትራመዱት። እንዴት ነው ተራምዳችሁ የምትወጡት? አንተ ከኔ ጋር ነህና ክፉን አልፈራም ብላችሁ ስታውጁ ነው ፈጥናችሁ ከዛ ሸለቆ የምትወጡት። ሃሌሉያ! ክብር ሁሉ ለእግዚአብሔር ይሁን። እንዲህ ስታውጁ ፍርሃት ለቋችሁ ይሄዳል። ጭንቀት ተኖ ይጠፋል። በፍርሃትና በጭንቀት ላይ ተደላድሎ የኖረ ድህነት መንፈስም ከዙፋኑ ይወድቃል፣ ከቤታችሁም ይባረራል። ኢየሱስ ጌታ ነው። በፊቴ ገበታን አዘጋጀህልኝ፣ በጠላቶቼ ፊት ለፊት ራሴን በዘይት ቀባ፣ ጽዋይም የተረፈ ነው ስትሉ ትንቢታዊ መልእክትን በሕይወታችሁ ላይ እያወጃችሁ ነው። ከዚህ በኋላ ዝቅታ አይሆንብኝም፣ ውርደት አይሆንብኝም፣ እጦት ችግር አይሆንብኝም። እግዚአብሔር በበረከት የተሞላ ገበታን አዘጋጅቶልኛልና ከእንግዲህ ሕይወቴ ከክብር ወደ ክብር ብቻ ነው እያላችሁ ነው። ትርጉሙ እንደዛ ነው። ለዚያውም በጠላቶቻችሁ ፊት ለፊት ዓይናቸው እያየ ራሴን በዘይት ቀባ፣ ጽዋይም የተረፈ ነው ብላችሁ ስታውጁ ለዛሬ የሚበቃን ብቻ ሳይሆን ወሩ ሳይደርስ ደሞዝን መናፈቅ ሳይሆን የተትረፈረፈ በረከት ከእናንተ አልፎ ለሌሎች የሚበዛን በረከት አፍሶልኛል እያላችሁ ነው። እየጠራችሁ ነው። ያንን በረከት ሰማይን እያስከፈታችሁ ነው። የሰማይን መስኮቶች በሕይወታችሁ ላይ እያስከፈታችሁ ነው። ሃሌሉያ! ይሄ በጣም ጥልቅ ነው። ብዙዎቻችሁ ሁኔታው በራሱ ጊዜ እንዲለወጥ እየጠበቃችሁ ይሆናል። ነገር ግን እንዲህ አይሁን። በችግራችሁ ውስጥ እያላችሁ አመስግኑ። ስላላችሁበት ሁኔታ ሁሉ አመስግኑት። እርሱን አጉረምርማችሁ ከሆነ ንስሐ ግቡና በዚህ ጉዳይ ላይ አመስግኑት። ሆኖም ይሄ ችግር፣ እጥረት፣ ድህነት የእግዚአብሔር ፍቃድ እንዳልሆነ ሊገዛችሁ ደግሞ እንደማይገባ በማወጅ ደግሞ ተቃወሙት። በምስጋና ጀምሩ። ይሄን አዋጅ አውጁ። ንስሐ መግባት ባለባችሁ ንስሐ ግቡና ይሄን አዋጅ በእምነት ሆናችሁ አውጁ። እግዚአብሔር ተአምርን ያደርጋል። ሃሌሉያ! በቤታችሁ ውስጥ እየተንጎራደዳችሁ ቤታችሁ ላይ መዝሙር 23ን አውጁ። ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል፣ በእግዚአብሔርም ቤት ለዘላለም እኖራለሁ እያላችሁ አውጁ። እንዲስታውጁ የእግዚአብሔር ቸርነት የአንድ ጊዜ ጉብኝት ሳይሆን ሁልጊዜ ከእናንተ ጋር እየሆነ አብሯችሁ እንዲኖር እያደረጋችሁ ያንንም ደግሞ እያጸናችሁ ነው። እንዲፈጸምም ደግሞ እያጸናችሁ ነው ማለት ነው። ይሄ ጥልቅ መለኮታዊ ትርጉም ያለው አዋጅ ነው። በቀኛችሁ ምሕረት፣ በግራችሁ ቸርነት። በግራችሁ ምሕረት፣ በቀኛችሁ ቸርነት። ከላይ ምሕረት፣ ከታች ቸርነት። ከታች ቸርነት፣ ከላይ ምሕረት። በዙሪያችሁ ሁሉ የእግዚአብሔር ቸርነትና ምሕረት በሕይወታችሁ ዘመን ሁሉ እንደሚከተላችሁ እያወጃችሁ ነው። ሃሌሉያ! እንዲህ በእምነት ቸርነትና ምሕረት በሕይወቴ ዘመን ሁሉ ይከተሉኛል ብላችሁ ስታውጁ እንዲሁ ለመደጋገም ያክል ማነብነብ ሳይሆን ከልባችሁ ኃይሉን እያስባችሁ ስታውጁ እግዚአብሔር ራሱ ጠላት በሕይወታችሁ ያበለሻሸውን በምሕረቱ ያሰማምረዋል። የሰው ሕይወት ሲያምር የእግዚአብሔር ምሕረት መገለጫ ነው። በቸርነቱ በጎነትን ባዶነታችሁ ላይ ይሞላዋል። በቤታችሁ እንደ ሰይፍ ሆኖ ይጠብቃችኋል። ምሕረትና ቸርነትህ በሕይወቴ ዘመን ሁሉ ይከተሉኛል የሚለው ቃል ተራ ቃል አይደለም። ደጋግማችሁ አውጁት። ክብር ለኢየሱስ ይሁን። ይህንን መዝሙር 23ን በእምነት ስታውጁ በሕይወታችሁ ለሰነበተ ችግር ሁሉ፣ እጥረት ሁሉ፣ ድህነት ሁሉ፣ ጭንቀት ሁሉ፣ እርግማን ሁሉ፣ ክፋት ሁሉ የመልቀቂያ ሕጋዊ ደብዳቤ እያወጣችሁበት ነው። መዝሙር 23 ማለት ይሄ ነው። መዝሙር 23ን ስታውጁ በሕይወታችሁ ለሰነበተ ችግር፣ እርግማን፣ እጥረት ሁሉ፣ ድህነት ሁሉ፣ ጭንቀት ሁሉ የመልቀቂያ ሕጋዊ ደብዳቤ እየሰጣችሁት ነው። እምቢ ማይለውን። ሃሌሉያ!
ይህ የመዝሙር 23 ክፍል በየልቅሶ ቦታው በየቀብር ቦታው ወይንም እንዲሁ ቀለል ተደርጎ ሲነገረን የኖረ አጭር ስለሆነ በቃላችን የያዝነው ከሕፃናት እስከ አዋቂው በቃል የሚነበነብ ነገር ግን በውስጡ የተቀመጠውን በክርስቶስ ለዳነ ሰው ለሕይወት ጥያቄ ሁሉ ግዙፍ መልስ የያዘ የኪዳን ማህተም ያለው የበረከት ቁልፍ ነው መዝሙር 23። እናም ይህን መዝሙር 23ን ያለመታከት በእምነት ፋይናንሳችሁ ላይ፣ የባንክ አካውንታችሁ ላይ፣ ዶክመንታችሁ ላይ፣ የቤት ክፍሎቻችሁ ላይ፣ መኝታ ክፍላችሁ ላይ፣ ልጆቻችሁ ላይ፣ ኪችናችሁ ሁሉ ላይ እየተንጎራደዳችሁ በእምነት አውጁት። እያንዳንዱን የመዝሙር 23ን ቁጥሮች ተረጋግታችሁ ደግሞ አሰላስሉ። እንዲሁ ዝም ብሎ ማንበብ ሳይሆን ሜዲቴት አድርጉ። ስታሰላስሉ ሜዲቴት ስታደርጉ መንፈሳችሁን ይወርሰዋል። ያ ቃል መንፈሳችሁ ውስጥ ይገባል። ስታውጁ ከአፋችሁ ሳይሆን ከመንፈሳችሁ ይሆንና ከፍተኛ ተጽዕኖ ሊያመጣ ይችላል። ክብር ሁሉ ለእግዚአብሔር ይሁን። እናም ቃሉን በጽሞና የማሰላሰል ልማድ አዳብሩ። መንፈስ ቅዱስ የዛን ቃል ኃይል በውስጣችሁ ሲያሰርጸው ይሰማችኋል፣ ሲወርሳችሁ ይሰማችኋል። ከዛማ ከአፋችሁ ብቻ ሳይሆን ከውስጥ መንፈሳችሁ የምታወጁት ይሆናል። ከድማሚት ያለፈ መንፈሳዊ ኃይል ይኖረዋል ማለት ነው። ከዚህ በኋላ ስለ ኑሮ ውድነት አታውሩ። እንዴት ነገሮች ከቁጥጥር ውጪ እንደሆኑ አታውሩ። ቃሉን አሰላስሉ፣ ቃሉን አውሩ፣ ቃሉን አውጁት፣ ቃሉን ኑሩት። እርሱ እግዚአብሔር ከኑሮ ግራቪቲ በላይ ከፍ አድርጎ ያኖራቸዋል። ክብር ሁሉ ለኢየሱስ ይሁን። ቅዱሳን ይህን ቪዲዮ ለመጨረስ የተወሰነ ክፍል ይቀረናል። እንግዲህ ይህንን ቪዲዮ ከመጨረሳችን በፊት እስኪ ደግሞ የአፍታ ጊዜ ወሰዱና ይህንን የአብያ ቲዩብ የአብያ ቻናል ሰብስክራይብ ያላደረጋችሁ ወገኖች ታች ያለችውን ሰብስክራይብ የምትለዋን አይከን ክሊክ ማድረግ ቤተሰብ ሁኑ። እንዲህ ያለ የእግዚአብሔር ሐሳብ ቶሎ ቶሎ እንዲደርሳችሁ። ሰብስክራይብ ያደረጋችሁ ወገኖች ደግሞ እንዲህ ያለ የእግዚአብሔር መልእክት ለብዙዎች እንዲደርስ ሼርና ላይክ እንድታደርጉ በጌታ ፍቅር ጋበዝኳችሁ። የአፍታ ጊዜ ወስደን እንመለስ። ሃሌሉያ። እግዚአብሔር ይባርካችሁ። ስለታዛችሁ እንቀጥል። ሰይጣን መጽሐፍ ቅዱስን በየቀኑ በየሳምንቱ ስላነበባችሁ አይፈራም። ይሄ አይደንቀውም። እርሱም አይፈልገው ያ ያነበባችሁት የእግዚአብሔር ቃል ማሰላሰል ስትጀምሩ ከመንፈሳችሁ ጋር ሲዋሃድና ስታውጁት ማየት አይፈልግም። በዚያ ደረጃ ላይ መንፈሳዊ ብስለት ውስጥ እንድትገቡ አይፈልግም። ለዚያም ነው ጸሎታችሁ የችኩል ችኩል፣ ቃሉን ማንበብም ያለማሰላሰል እንዲሁ የችኩል ችኩል እንዲሆን የሚያደርገው። መጸለይ ስትጀምሩ ሌላ የቤት ጉዳዮችን፣ የሥራ ጉዳዮችን በአእምሯችሁ እየሞላ ተነስታችሁ ጸሎቱን በአጭሩ እንድትቀጩ የሚያደርገው። እናም ወገኖቼ የተረጋጋ ጊዜ ከመንፈስ ቅዱስ ጋር ይኑራችሁ። ቃሉን አሰላስሉት። መንፈስ ቅዱስ ሆይ በዚህ ቃል ውስጥ የምታየውን እንዳይ እርዳኝ በሉት። አእምሯችሁን፣ መንፈሳችሁን ሁሉ በቃሉ ላይ አድርጉ። በየቀኑ እንዲህ ያለ የጽሞና ጊዜ ካላችሁ እግዚአብሔር በሕይወታችሁ ታላቅ ነገርን ማድረግ ይችላል። በዚህን ጊዜ ነው የአጋንንቱ ሥራ ሁሉ፣ ድህነትና እጦት ሁሉ ከሕይወታችሁ ከቤታችሁ ለመልቀቅ ጓዙን የሚሸክፈው። ምክንያቱም በቃሉ እውነት ከታደሰ አእምሮ ጋር መኖር አይችልማ። በእግዚአብሔር ብርሃን ዘንድ መቆየት አይችልማ። ቃሉን ማሰናሰል እምነታችሁ እንዲያድግ እንዲጎለበት ያደርገዋል። በማሰላሰል ውስጥ የቃሉን የመስራት ኃይል መንፈሳችሁ ስለሚረዳ ማለት ነው። ብዙዎች እንዲህ ይላሉ ጌታን፣ አቤቱ የፋይናንስ በሮችን በርግድልኝ፣ ክፈትልኝ ይላሉ። እግዚአብሔርም እንዲህ ነው የሚለው፣ አስቀድማችሁ የልባችሁን በሮች ለቃሌ ክፈቱ ይላል። ይህም እላይ ባየነው መልኩ ለቃሉ ሕልውና ክብር መስጠት፣ ጊዜ ሰጥተን በጽሞና ማጥናት፣ ማሰላሰል፣ ከውስጥ መንፈሳችን ማወጅ ነው። ከዚያም አመለካከታችሁን እኔ ልግዛው ይላል። ምንኛ ትልቅ አምላክ እንደሆነ ደግሞ እግዚአብሔር በዚህ ሊያሳያችሁ ይፈልጋል። ባዶ ነገራችሁን ሞልቼ ምድረ በዳችሁን አለምልሜ ላሳያችሁ ይላል ጌታ። እርሱ እረኛችሁ እንደሆነ በእውነት ከተረዳችሁ የሀገራችሁ ኢኮኖሚ ከፍታ ወይ ዝቅታ አያሳስባችሁም። የነዳጅ ዋጋ መጨመር የናረው ኑሮ ያሻቅበዋል ብላችሁ አትፈሩም። ለምን? እርሱ እግዚአብሔር እረኛችሁ ነው። የማይነጥፍ የማይቀንስ ሀብትና በጀት ያለው የዘላለም አምላክ እግዚአብሔር ስለሆነ እሱ ምንጫችሁ ነው። እናምላችኋለሁ መዝሙር 23ን ዝም ብላችሁ አንብባችሁ አትለፉት። ኑሩበት፣ አሰላስሉት፣ አውጁት። የቤታችሁ አየር እስኪሆን ድረስ ሁል ጊዜ አውጁት።
ወገኖች አስተውሉ። የቤታችሁ አትሞስፌር ለጌታ ሆነ ለሰይጣን በጣም አስፈላጊና ወሳኝ ነገር ነው። ሰይጣንም ይፈልገዋል፣ እግዚአብሔርም ይፈልገዋል። ስለዚህ የቤታችሁ አትሞስፌር ምን ይመስላል? እናም አንዳንድ ቤቶች በውድ ዕቃ ተሞልተው እጅግ ተውበው ውስጣቸው ግን ባዶ ጨለማና መንፈሳዊ ጭጋግ የሞላበት ነው። አንዳንድ ቤቶች ደግሞ ገና ስትገቡ ሰላም ይሰማቸዋል፣ ቅልል ይላቸዋል። ፍቅር የሞላበት የእግዚአብሔር መገኘት ጉልህ የሆነበት ቤትም አለ። ቃሉን በማሰላሰልና በማወጅ የእግዚአብሔርን ሕልውና በእምነት ስትጋብዙ መንፈስ ቅዱስ እግዚአብሔር በቤታችሁ ዋናው በር ገብቶ አብሯችሁ በሕልውናው እንዲኖር፣ በማዕዳችሁ አብሯችሁ እንዲቀመጥ፣ በልጆቻችሁ ላይ እጆቹን እንዲጭን፣ ቤተሰባችሁን ያሰረና የገደበውን የትኛውንም ሰንሰለት እንዲበጣጥስ ሕጋዊ ፈቃድ ሰጣችሁት ማለት ነው። በጌታ በኢየሱስ የመስቀል ሥራ የተሰጣችሁን ሥልጣን ያዙ። ቃሉን አውጁ። ከእግዚአብሔር በረከት ጋር ተገናኙ። እንዲህ አውጁ፣ ይህ ቤትና ቤተሰብ አባል ሁሉ በበጉ ደም የተሸፈነ ነው። እያንዳንዱ ክፍል፣ እያንዳንዱ ኮርነር፣ እያንዳንዱ ልብስ መደርደሪያና እያንዳንዱ ልብሶቻችን፣ እያንዳንዱ ንብረታችን ሁሉ የእርሱ ናቸው። በዚህ ሁሉ ላይ ኢየሱስ ብቻ ጌታ ነው እያላችሁ ስታውጁ አየሩን እያጸዳችሁት ነው። እንዲህ በሉ፣ አቤቱ እግዚአብሔር ሆይ ይህንም ቤት የተቀደሰ ምድር አድርገው፣ ከጨለማ የሆነ ሁሉ በቅድስና እሳት ተበልቶ ይወገድ እያላችሁ አውጁ። እንዲህ ስታደርጉ የድህነት መንፈስም አብሮት ተጠርጎ ይወጣል። የእግዚአብሔርን ሕልውና መጋበዝ ወይንም መጥራት ማለት ጥሩ ጥሩ መዝሙሮችን መዘመር ብቻ አይደለም። በስሜት ቃላትን ማነምነብም አይደለም። የእግዚአብሔር ሕልውና መጋበዝ ማለት እርሱን ማክበር ነው። ለቃሉ ጊዜ መስጠት ነው። ለሱ ንጹሕ ጊዜ ለይቶ መስጠት ያ ማለት ነው። በቤታችሁ ከጥሩ ጊዜያችሁ ለእርሱ ጊዜን መስጠት ነው። በቋሚነት በቤታችሁ ውስጥ እየተንጎራደዳችሁ እንዲህ ማወጅ ነው ያለባችሁ። ይህ ቤት የኔ መገኛ አድራሻዬ ብቻ ሳይሆን ይህ ቤት የእሱ የእግዚአብሔር ግዛት ነው እያላችሁ አውጁ። እንዲህ ስታውጁ ግራ መጋባት ይሸሻል። ሰላም በቋሚነት ይሰፍናል። የጨለማ ዓለም የተከለው ነገር ሁሉ ተነቃቅሎ ይወገዳል። የእግዚአብሔር ሕልውና ቤታችሁ ውስጥ መኖር ሲጀምር አንተ ወይንም አንቺ ብቻ ሳትሆኑ ቤተሰቡ ሁሉ ያንን መገኘት ይረዳዋል፣ ይሰማዋል። ሰላም አለ። ልጆች በሰላም ይተኛል። ይህ ማለት ጸጥ ብላችሁ ተቀመጡ ማለት አይደለም። ይህ የሚኮተኮት የሚያድግ ኅብረት ነው። ማንበባችሁን፣ ማሰላሰላችሁን፣ ማምለካችሁን፣ ማመስገናችሁን፣ ደግሞም ማወጃችሁን፣ ደግሞም መቃወማችሁን አትተው። መቀጠል ማደግ ያለበት ነውና። የቤታችሁ ቴሌቪዥን በየቀኑ የሚያስተላልፈው ምንድን ነው ወገኖች? የቤታችሁ አትሞስፌር አንዱ እሱ ነው። የእጅ ስልኮቻችሁ ፋይል ማኔጀር ውስጥ እንዴት ባለ ነገር የተሞላ ነው? በራችሁን ዘግታችሁ ቤታችሁ ውስጥ እንዴት ያለ ንግግር ነው? እንዴት ያለ ውይይት ነው የምታደርጉት? እኚህ ሁሉ ከምናስበው በላይ ወሳኝ ነገሮች ናቸው። እግዚአብሔር ወዳየልን ክብር፣ ወዳየልን ከፍታ በእውነት እንደ ቃሉ መሻገር ከፈለግን በመራርነትና ይቅር ባይነት በሌለበት በሐሜት በተሞላ ቤት ውስጥ መንፈስ ቅዱስን መጋበዝ አትችሉም። መጀመሪያ ይሄ ሁሉ መጽዳት አለበት። ላይ እንዳየነው በቃሉ መሠረት ሕልውናውን ስንጋብዝ የተዘጋ በር መከፈት ይጀምራል። እጥረትና ድህነት ለቀው ይሄዳል። መዝሙር 23ን በቆራጥነት በእምነት ከልባችሁ ሆናችሁ በተከታታይ ስታሰላስሉ ስታውጁ ታላቅ ነገር ይሆናል። የአንድ ቀን ጀብዱ ሳይሆን በየቀኑ ይህንን ባህላችሁ፣ ስራችሁ ልታደርጉት ይገባል። በዚህ ሁኔታ ውስጥ እግዚአብሔር ታማኝ ስለሆነ ተአምራቱን ያሳያችኋል። ክብር ሁሉ ለእግዚአብሔር ይሁን። ጌታ ኢየሱስ ይባርካችሁ። በዚህ ቪዲዮ መጨረሻ አንድ መልእክት መናገር እፈልጋለሁኝ። እስካሁን ባቀረብኳቸው ቪዲዮዎች ላይ የተለያዩ ጥያቄዎችን ወንድም ጸልይልን የምትሉ ወገኖች አላችሁ። መጸለይ መልካም ነገር ነው። እኔ ግን እግዚአብሔር በዚህ ዩቲዩብ ቻናል የሰጠኝ ራእይ አገልግሎቱም እንደመነሻ የተያዘው እያንዳንዳችን የክርስቶስ ወታደሮች ሆነን በቪዲዮ ውስጥ በተቀመጡት በተጠቀሱት መመሪያዎች መሰረት ራሳችንና ቤታችንን ነፃ ማውጣት እንድንችል ነው። ዛሬ ብዙ ቦታ ጸልይልን እየተባለ ሰዎች መልካም ነገር ፍለጋ ሄደው ብዙ መጥፎ ነገር ተሸክመው ሲመለሱ ይታያል። ይህ የአብያ ቲዩብ ዋና ዓላማው እንደ ራእይ ጌታ የሰጠኝ በእግዚአብሔር ቃል እውነት መሰረት በመንፈስ ቅዱስ ኃይል
በመስቀሉ ኃይል በፈሰሰልን የኢየሱስ ደም ኃይል ምርኳችንን ማስመለስ እንዴት ነው የምንችለው የሚለው ነውና በቪዲዮቹን ተመልሳችሁ እያያችሁ በዛ መሰረት ማስታወሻም መያዝ ካለባችሁ ከቪዲዮቹ ማስታወሻ አጫጭር ማስታወሻ ይዛችሁ ከመንፈስ ቅዱስ ጋር አብራችሁ ቆማችሁ እንድትጋደሉ እንድትዋጉ እንድትጸልዩ ነው ወገኖቼ። ስለ ኬኒታ ገን አንድ ነገር ልንገራችሁ። ኬኒታ ገን ታመው ከቆዩበት የአልጋ ቁራኛ ሆነው ከኖሩበት ከፍተኛ ህመም ጌታ የፈወሳቸው ራሳቸው ተነስተው የራሳቸው ወታደር እንዲሆኑ። ይሄ በእግዚአብሔር ቃል ላይ የተመሰረተ በኢየሱስ ደም በኩል ራሳችን ነፃ ማውጣት የሚለውን እምነት ከተረዱ በኋላ የአልጋ ቁራኛ ያደረጋቸውን ያንን በሽታ መቃወም ጀመሩ። ሲቃወሙት፣ ተስፋ ባለመቁረጥ ሲቃወሙት በጌታ በኢየሱስ በደሙ ኃይል ቦታው እንዳለው ለቆ መሄድ እንዳለበት የእግዚአብሔርን ቃል እያወጁበት ሲያዙት ከልባቸውም ከደማቸውም ያ ሁሉ በሽታ ተወገደ። ጌታ ከራሳቸው አልፈው ብዙዎችን በዛ እውነት ነፃ እንዲያወጡ የእምነት አባት አድርጎ አቆማቸው። ዛሬም እናንተ ለአካባቢያችሁ፣ ለቤታችሁ፣ ለሕይወታችሁ፣ ለሰፈራችሁ፣ ለዘራችሁ የእምነት አባት የእምነት እናት አድርጎ ጌታ ሊያቆማችሁ ከናንተ ጋራ ነው። እግዚአብሔር እረኛችሁ ነው፣ ከናንተ ጋራ ነው። የምትፈልጉትን ያንን ፈውስ የምትፈልጉትን ያንን ነፃ መውጣት የሚያሳጣችሁ የለም። ጌታ ኢየሱስ ይባርካችሁ። ጥያቄዎች ካላችሁ በኮሜንት ሴክሽን ላይ አሳውቁኝ፣ መልስ እሰጣችኋለሁ። ክብር ሁሉ ለኢየሱስ ይሁን። ተባረኩ።